የሲሳራ መጨረሻ። ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በአሦር በነገሰው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሳራ ነበር። የእስራኤል ልጆች ወደ እግዚአብሔር ጮኹ፣ 900 የብረት ሰረገሎች ነበሩትና። የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚያ ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤተል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባ በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ኔፍታሌም የአቢኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከኔፍታሌምና ከዛብሎ ልጆች 10,000 ሰዎች ውሰድ። እኔም የኢያቢስን ሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ እሰጥሃለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ካንተ ጋር ሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንልህም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንና ኔፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎችም ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ናዊውም ሄቤር ከሙሴ አማት ከኦባብ ልጆች ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ 900 ብረት ሰረገሎች ከእርሱም ጋር የነበሩትን ሕዝቡን ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊት ወጥቷል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔር ሲሳራን ሰረገሎቹንም ሁሉ ሰራዊቱን ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎቹንና ሰራዊቱን እስከ ኦሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድስ እንኳ አልቀረም። በአሦር ንጉሥም በኢያቢስና በቄናዊም በሄቤር ቤት መካከል ሰላም ነበርና ሲሳራ በእግሩ ሸሽቶ ወደ ቄናዊ ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጥታ ግባ ጌታዬ ሆይ ወደ እኔ ግባ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያውም ሸፈነችው። እርሱም ጠምቶኛል፣ እባክሽን የምጠጣውን ጥቂት ውሃ ስጪኝ አላት። እርሷም የወተቱን አቁማዳ ፈታ ጠጣችው፣ ሸፈነችው። እርሱም ከድንኳኑ ደጃፍ ቁሚ፣ ሰው መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤር ሚስት ኢያኤል የድንኳኑን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆ ባርቅ ሲሳራን ሲያባርር ኢያኤል ልትገናኘው ወጥታ ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ፣ እነሆ ሲሳራ ወድቆ ሞቶም አገኘው፣ ካስማውን በጆሮ ግንዱ ውስጥ ነበር። በዚያን ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓን ንጉሥ ኢያቢስ እስኪጠፋ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች። ጥያቄ አለኝ ለእናንተ። የዕለት ተዕለት ኑሯችሁ በእግዚአብሔር ትልቅ እቅድ ውስጥ ብዙም አስፈላጊ እንዳልሆነ ተሰምቷችሁ ያውቃል? ወይስ እግዚአብሔር በእናንተ ሁኔታ ውስጥ አንድን ሰው ሊጠቀምበት ይችል እንደሆነ አስባችሁ ታውቃላችሁ? ዛሬ ከመሳፍንት 4 ያገኘሁትን ትምህርት ላካፍላችሁ ፈልጋለሁ። ይህ ታሪክ የሚገኘው መጽሐፈ መሳፍንት ምዕራፍ 4 ላይ ነው። ከዚህም ውስጥ ቁጥር 18ን ስናነበው ኢያኤልም ሲሳራን ለመገናኘት ወጣች ይላል። ይህን ቃል በዚህ ዘመን ምን ያሳየናል ካልን አገልግሎት ከተያዝንበት ነገር ካሰረን ወይም ተሰተን እንዳናገለግል ከሚያደርጉን ነገሮች መውጣት ይጠይቃል። ሉቃስ ወንጌል ምዕራፍ 18 ቁጥር 28 ላይ ጴጥሮስም እነሆ እኛ ሁሉን ትተን ተከተልን አለ ይላል። ይህ ቃል ለማገልገል ከተያዝንበት ነገር መውጣት የሚለውን ሐሳብ ያጠናክርልናል። ይህ ምዕራፍ እግዚአብሔር ሁሉን አይነት ሰዎች እንደሚጠቀም ያሳየናል። ታዋቂዋ ነቢይትና መሪ የሆነችውን ዲቦራና በድንኳኗ ውስጥ ያለችውን ኢያኤል የተባለችን ሴት ታሪካቸው በዚህ ዘመን እግዚአብሔርን ማገልገል መድረክ ላይ በመስበክ ወይም በሰዎች ፊት በመቆም ብቻ የተወሰነ እንዳልሆነ ያስታውሰናል። እግዚአብሔርን ማገልገል በቤታችን ጸጥ ባለ የጸሎት ቦታዎችና በዕለት ተዕለት የመታዘዝ ተግባራት ውስጥ ይካተታል።
ዲቦራና ኢያኤል በጣም የተለያዩ ሴቶች ነበሩ። ነገር ግን ሁለቱም ለእስራኤል ድል አስፈላጊ ነበሩ። ይህ ስለ አንድነት ያስተምረናል። የእግዚአብሔር ሥራ ውስጥ ሁሉም ሰው በተሰጠው ስጦታና ጸጋ ማገልገልን ይጠይቃል። በተጨማሪም የተሰጠንን ጸጋ መቀበል፣ በዚያም ላይ መትጋት፣ ሁሌም ዝግጁ መሆን ያስፈልጋል። ልክ ኢያኤል የእስራኤል ጠላት ሲሳራ ሲመጣ ነቅታ እንደጠበቀችው ሁሉ ማለት ነው። ሌላው ለእግዚአብሔር ያላቸው ታማኝነት የተለያየ በነበረው አገልግሎታቸው ዲቦራ በመሪነቷ፣ ኢያኤል ደግሞ በድንኳኗ ውስጥ በነበራት ትጋቷ አሳይተውናል። እግዚአብሔር ደግሞ የሚታየውንም በስውር የሆነውንም አገልግሎታችንን ይቀበላል። ዲቦራ ሴቶችን ብዛም ቦታ በማይዙበት ጊዜ በመምራት አመለካከቶችን አፈረሰች። የኢያኤል ድል ደግሞ በድንኳን ውስጥ በጸጥታ ተከሰተ። ይህ እግዚአብሔር እኛ በማንጠብቀው መንገድ ሊጠቀምብን እንደሚችል ያሳየናል። ሁሌም ከእግዚአብሔር ሥራ በስተጀርባ ያለ የጸሎት፣ ቤተሰብን የማገልገል ወይም ትንንሽ ከሚመስሉ የታዛዥነት ተግባራት አሉ። ድንኳናችን ውስጥ ወይም በጸሎት ህብረት ውስጥ በጸሎት ስንተጋ የእግዚአብሔርን ድምፅ መስማት እንማራለን። ይህ ማለት የትም ብንሆን የእግዚአብሔርን ድምፅ ስለምናውቅ ለሥራው ሁልጊዜ ዝግጁ እንሆናለን። ጸሎት ኃይል አለው። በጸሎት ትውልድ ከጨለማ ያመልጣል። በጸሎት ክፉ ስራዎች ይከለከላሉ። በጸሎት ጥያቄዎች ይመለሳሉ። በተለይ የእግዚአብሔር ሴቶችን ማበረታታት እፈልጋለሁ። በቤት ውስጥም ሆነ ከጸሎት ቡድን ጋር በመሆን እግዚአብሔርን ማገልገል ትችላላችሁ። ለመጸለይ ስትወስኑ ልክ እንደ ኢያኤል ጥበብና መመሪያን ከእግዚአብሔር ታገኛላችሁ። እግዚአብሔር ብዙ ጊዜ የሚሰራው በታላቅ ተጽዕኖ ውስጥ ባሉ ብቻ ሳይሆን ፈቃደኛ በሆኑና በሚገኙም ነው። እንደ ዲቦራ እየመራችሁ ወይም እንደ ኢያኤል በጸጥታ እያገለገላችሁ የእናንተ ሚና በእግዚአብሔር እቅድ ውስጥ አስፈላጊ ነው። ስለዚህ እያንዳንዳችን በሚያስደንቅ መንገድ ሊጠቀምብን እንደሚችል እያወቅን ባለንበት ሁሉ እግዚአብሔርን ለማገልገል እንነሳሳ።